አጋንንት ዲያብሎስ ሰይጣን በባህሪ መልክ በውስጣችን እንደሚቀመጥ ያውቃሉ? እንደምን አረፈዳችሁ የእውነት ቤት ተከታታዮች። አጋንንት ዲያብሎስ ሰይጣን በባህሪ መልክ በውስጣችን እንደሚኖርና ኦፊስ ሰርቶ እንደሚኖር ታውቃላችሁ? ነገሮችን ሁሉ እንደሚያስተናግድ ታውቃላችሁ? በሱስ መልክ በባህሪ መልክ ባህሪዬ ነው በምትሉት ነገር በሱ ነገር ውስጥ ሰይጣን ዲያብሎስ እንዳለ ያውቃሉ? ይሄ ማለት ወሬኛ ኖት፣ ጠጪ ኖት፣ ሱሰኛ ኖት፣ ያጨሳሉ ወይስ ሌባ ኖት? ምንድነው የሚያደርጉት? ዝሙትን ይሰራሉ? ምንድነው የሚያዘወትሩት? በጣም አስገድደው የሚያስደርገውት ነገር እሱ ምንድነው? እሱ ነገር በውስጥ ውስጥ የተቀመጠ ሰይጣን ኦፊስ አድርጎ ቢሮ አድርጎ እርሶ ውስጥ የተቀመጠው ነገር ነው። ይሄንን ነገር ለመከላከል ከፈለጉ ችላ ይበሉ። ወሬኛ ከሆኑ ወሬውን ይቀንሱ፣ ውሸታም ከሆኑ ውሸቶን ይቀንሱ። እየቀነሱ ነው፣ በአንድ ጊዜ አይደለም። በአንድ ጊዜ ሊያቆሙ አይችሉም። ምክንያቱም እሱ ደግሞ ካውንተር አታክ ይጀምራል ከውስጥ ሆኖ ማለት ነው። ስለዚህ ሲጋራ ጫሽ ከሆኑ ሲጋራዎትን ይቀንሱ፣ ውሸታም ከሆኑ ውሸቶን ይቀንሱ። በሚያደርጉት በየትኛውም በተያዙበት ነገር የሚያደርጉትን ነገር በጥቂት በማድረግ ከዛ ውስጥ መውጣት እንደሚቻል ለዚህ መጽሐፍ ቅዱስ ይደግፈናል። 7 አጋንንት የወጣላትን ማርያምን አስታውሱ። በመጽሐፍ ቅዱስ በባህሪ መልክ ይቀመጣል። ጫት ቃሚ ከሆኑ ጫትዎን ይቀንሱ። እጅግ ብዙ ቦታዎች ሄዳችሁ ሊሆን ይችላል፣ ስለንቦና ሐኪም ብዙ ሰዎችን አማካሪዎች ወስዳችሁ ሊሆን ይችላል። አሁን ደግሞ ይሄንን ማድረግ የማትችሉ ሰዎች እነዚህ ሰዎች ጋር መድረስ ያልቻላችሁ ሰዎች በቤታችሁ ሆናችሁ ይሄን ማድረግ ትችላላችሁ። እለት በእለት አንዳንድ ከምትወዱት ከነዛ ከተያዛችሁበት ነገር አንዳንድ በመቀነስ ከዚህ ነገር መውጣት ትችላላችሁ። ይሄ የእውነት ቤት ነው። እውነትን እናወራለን። ፎሎ፣ ላይክ፣ ሼር በማድረግ ለሌሎች እንዲደርስ አድርጉ። ይህ የእውነት ቤት ነው። በእውነት ቤት እውነትን እናወራለን፣ እውነትን እንነጋገራለን።